was good my people እንግዲህ ይሄኛው እንደተለመደው ጎልድ ዴይሊ የሚለው ቻናላችን ነው እንግዲህ ከትላንት ጀምሮ ቪዲዮ አፕሎድ ማድረግ ጀምሬ ነበር ትላንት ላይ ጎልድን እንደዚህ ተጠብቋል ብዬ አናሊሲስ ሰርቼ ነበር እና እንደተጠበቅኩት ወደ ታርጌቴ መጥቶ ወደ 1300 ፒፕ አካባቢ ሂት አድርጌያለሁ ማለት ነው እዚህ ጋር እንግዲህ እንደምናየው ወደ 1300 ፒፕ አካባቢ ሴል ፖዚሽን ገብቼ ነበር የገባሁበት ቦታ አሪፍ ነበር የወጣሁበትም ቦታ ደግሞ አሪፍ ነበር የገባሁበት ቦታ ያው ይሄ ትልቁን ሲኩዌንስ አክቲቭ ከማድረጉ በፊት ሎወር ታይም ፍሬም ላይ ሲኩዌንስ ፈልጌ ነው የገባሁት እንግዲህ ሆልድ አድርጌዋለሁ በጣም የሚያምር ድሮፕ ነበሩ እያንዳንዱ ድሮፕ ደግሞ የራሱ የሆነ ምክንያት ነበረው እና ደግሞ ያው ከዚህ በፊት በነበረው አናሊሲስ ላይ ማለት ኖቬምበር 13 ላይ የሰራሁት አናሊሲስ ነበረ ይቅርታ ኖቬምበር 14 ላይ የሰራሁት አናሊሲስ ነበረ እሱን አናሊሲስ ቱ ዘ ቲፒ ወይም ደግሞ ቱ ፐርፌክሽን አግኝተናል ማለት ነው ስለዚህ ምን ነበር አናሊሲሱ በአጠቃላይ ያው እዚህ ሲ ሌቭል ጋር የነበረ ትሬድ ለመውሰድ እያሰብኩኝ የነበረው ዴይሊ ታይም ፍሬም ላይ ያው ሲ ሌቭል ስለገባ ኦቨርኦል ባይሴ ቤሪሽ ነበረ ግን አንዳንድ ቅድመ ሁኔታዎችን አስቀምጬ ነበረ የመጀመሪያው ቅድመ ሁኔታ እቺ 144%ን ሰብሮ ወርታች የማይወርድ ከሆነ ደብሊውሲኤል እንደማልጠብቅ ሰብሮ የሚወርድ ከሆነ ግን ደብሊውሲኤል እንደምጠብቅ ተናግሬ ነበር ከዛም ደግሞ ሰብሮ ወረደ ደብሊውሲኤል ሰጥቶኛል ማለት ነው ሁለተኛው ሲናሪዮ ደግሞ 144% ላይ በዊክ በቦዲ ከ144% በታች በቦዲ የማይዘጋ ከሆነ በዊክ ብቻ ዝም ብሎ ባውንስ አርጎ የሚሄድ ከሆነ የዚህኛው ሲኩዌንስ ማለት ነው የዚህኛውን ሲኩዌንስ ደብሊውሲኤል የመጠበቅ ፕሮባቢሊቲ በጣም ሎው ይሆናል እና እንዳለ ሐሳቤን ወደ ቡሊሽ ሽፍት እንዳደረግ አድርጎኛል ማለት ነው ግን እሱም የራሱ የሆነ ግን እንትኖች አሉት ምክንያት ያስፈልጉታል ለቡሊሽ ፍሊፕ ለማድረግ ማለት ነው ከዚህ ተመልሶ ወደ ላይ ልክ 4244ን ሰብሮ ወደ ላይ መውጣት አለበት ምናምን ነገር እነሱ ነገሮችን ዛሬ እናያለን ማለት ነው ስለዚህ ያው ዴይሊ ታይም ፍሬም ላይ ይሄንን አየን 4 አወር ላይ ሲኩዌንስ አክቲቭ አርጎልን ነበር ሲኩዌንስ አክቲቭ ካደረገልን በኋላ ቀጥታ ደብሊውሲኤል ነው የገባው ሲ ሌቭል እና ደብሊውሲኤል አንድ ላይ ሚት አድርገው ነበር ስለዚህ ቀጥታ ደብሊውሲኤል ገባ ከተመልሶ ወደ ላይ ወጣ ማለት ነው ስለዚህ የሚጠበቅ ነበር ይሄኛውም ድሮፕ የሚጠበቅ ነበር ይሄኛውም ወደ ላይ ፑሽ ደግሞ የሚጠበቅ ነበር ማለት ነው ከዛ 1 አወራችን ላይ ያው ከ4 አወሩ ጋር ተመሳሳይ ነው ደብሊውሲኤል ቦክሳችን አክቲቬት አድርጎልናል ያው ቡሊሽ ለመሆን አሁን እዚህ ጋር 1 አወር ላይ ትንሽ ክሊር ስለሆነ ቡሊሽ ለመሆን ፕራይስ 4246 መስበር አለበት ይሄኛውን ሰብሮ የሚያልፍልኝ ከሆነ ሲኩዌንስ አክቲቭ ያደርግልኛል ስለዚህ አዲስ ኦል ታይም ሃይ ጎልድ ላይ የምጠብቅ ይሆናል ማለት ነው አዲስ ኦል ታይም ሃይ ጎልድ ላይ የምጠብቅ ይሆናል ማለት ነው ስለዚህ ታርጌቴ ወደ 4600 ድረስ ጎልድ ደግሞ መልሶ ወደ ላይ የመውጣት ቻንስ አለው ብዬ አስባለሁ ማለት ነው ያው ዴይሊ ታይም ፍሬም ላይ ግን ስቲል 38% ያህልም ሪትሬስ አላደረገም ስለዚህ ትንሽ ትሪኪ ይሆናል ስለዚህ እቺኛ ሌቭል እስክትሰበር ለቡሊሽ ሲናሪዮ እቺኛ ሌቭል ወይም 4242 እስክትሰበር መጠበቅ አለብን ማለት ነው እሷ ካልተሰበረች ግን አሁንም ኦቨርኦል ባይሳችን እርግጠኛ አይደለም አሁን በቃ ደብሊውሲኤል ላይ ነው ያለው ስለዚህ ኒውትራል የሆኑ ሐሳቦችን ነው ወይም ደግሞ ሎው ታይም ፍሬም ላይ ወርደን 15 ሚኒትስ ላይ 5 ሚኒትስ ላይ ቡሊሽ ወይም ደግሞ ቤሪሽ የሚሆን ሲኩዌንሶችን ማግኘት እንችላለን ማለት ነው ስለዚህ ትላንትና በስነ ስርዓት ስናየው የነበረው ይሄኛው ሲኩዌንስ ነበር ይሄኛው ሲኩዌንስ ቀጥታ ድሮፕ አደረገ ቢሲውን ላልሰጠን ቀጥታ ድሮፕ አደረገ ሲ ሌቭል ገባ ሲ ሌቭል ሪስፔክት አደረገ ከዛ ተመልሶ ወደ ላይ ወጣ ማለት ነው ስለዚህ ይሄኛው ቡሊሽ ሲናሪዮን የሚያጠፋብኝ ነገር ምንድነው ከተባለ አሁን ኔክስት ዊክ ላይ ፕራይስ WCL አቺቭ አድርጎ 38% ሊሆን ይችላል 50 ብቻ ግን WCL አቺቭ አድርጎ ሁለተኛ ደግሞ እቺኛ ሌቭል የሚሰብርብኝ ከሆነ ወይም ደግሞ 4032ን ሰብሮ ወደታች የሚወርድ ከሆነ እንዳለ ባይሴ ይቀየራል ማለት ነው አሁን 38% እስካሁን አቺቭ አላደረገም ገና ሪትሬስመንት ትንሽ ወደ ላይ ይቀርባል ብዬ አስባለሁ ግን
ከሁለት አንዱ ከሰበረ 4243ን ከሰበረ ኔክስት ዊክ ላይ ቀጣይም ዊክ የሚሆነው ሁለቱም ሳምንቶች ለጎልድ ቡሊሽ አሪፍ ቡሊሽ የሆኑ ሞመንተሞችን እናገኛለን ማለት ነው። ግን ደግሞ ፕራይስ 4032ን ደግሞ ወደታች ሰብሮ የሚወርድ ከሆነ ደግሞ ሲኩዌንስ አክቲቭ ያደርግልናል። ግን መጀመሪያ ግን 38 አትሊስት 38% ሪትሬስ ማድረግ አለበት። 4032ን ከመስበሩ በፊት 38% ሪትሬስ ቢያደርግ ያው እዚህ ጋር እንደምናየው 38% ሪትሬስ ሊያደርግ ቢያንስ 30 ፒፕ ይቀረዋል። 20 ፒፕ 30 ፒፕ ይቀረዋል። ስለዚህ ያቺ 30 ፒፕ ፊል አድርጎ ወደታች የሚወርድ ከሆነ ሲኩዌንስ አክቲቭ ሆነ እንላለን። ድሮን አውት ሲኩዌንስ ይሆንልናል ማለት ነው። ስለዚህ ፕራይስን እንደዚህ አድርገን ታች ድረስ ሆልድ ማድረግ እንችላለን። ያው 38% እዚህ ጋር ስለሆነ ማለት ነው። ስለዚህ ፕራይስን ታች ድረስ አሁንም መልሶ ወደ ታች የመውረድ ቻንሱ ከፍተኛ ነው ማለት ነው። ከፍተኛ ነው። WCL ተመልሶ ይመጣል ብዬ ተስፋ አደርጋለሁ። ይችኛዋን ፕራይስ 4032 ሰብሮ ወደ ታች የሚወርድ ከሆነ ማለት ነው። አሁን አናሊሲሱን ከሰራን ለቀጣይ ሳምንት አናሊሲሱን ከሰራን ዓርብ ዕለት የገቡትን ትሬድ እንየው። ዓርብ ዕለት ምን አይተን የገባው ለሚል ጥያቄ ከመጣ አሁን ይሄንን የሚያምር ቢያንስ 1300 አካባቢ ፒፕ 1300 1400 ፒፕ አካባቢ ካች ያደረኩበት ምክንያት ምንድነው? የመጀመሪያው ነገር ያው ሎወር ታይም ፍሬም 5 ሚኒትስ ላይ ቮሊዩም የማይበት ቦታ ነው። ስለዚህ ፕራይስ በየጊዜው ያው ፕራይስ የሚንቀሳቀሰው ወይም ደግሞ ማርኬቱ የሚንቀሳቀሰው በዋጋ እና በቮሊዩም ነው። ስለዚህ ያው አሪፍ ቮሊዩም ካለ አሪፍ ዋጋ ይገኛል ማለት ነው። ስለዚህ እሱን በመያዝ ነበረ። ስለዚህ ይሄ ፒፒዲቪ የሚባሉት ያው ፒዲቪ ማለት ፕሪቪየስ ዴይ ቮሊዩም ነው። ፒፒዲቪ ደግሞ ፕሪቪየስ ዴይ ቮሊዩም ማለት ነው። ይሄኛው ፕሪቪየስ ዴይ ቮሊዩም የሮብ ፕሪቪየስ ዴይ ቮሊዩም ነበረ። ሐሙስ ዕለት ላይ በጣም የሚያምር ሪያክሽን አሳይቶ ነበረ። ወደታች ወጥቶ መልሶ ሰብሮ ተወርዷል ማለት ነው። ሲ ሌቭል አቺቭ አድርጎ ተመልሶ WCL ገብቶ መልሶ ሰብሮ ተወርዷል ማለት ነው። ስለዚህ ዓርብ ዕለት ላይ የምጠብቀው ሁለት ሌቭሎች አሉ። የመጀመሪያው ፒዲቪ ነው፣ ሁለተኛ ደግሞ ፒፒዲቪ ነው። ፒፒዲቪውን መስበር ስለከበደው የመጀመሪያው እዚህ ጋር አንድ ተች አለ። ከዛ ፒፒዲቪውን አክቲቬት አደረገልኝ። ከዛ መልሶ ሁለተኛ ተች አደረገው ማለት ነው። እኔ የገባሁት ሁለተኛው ተቹ ላይ 83 ላይ ነው የገባሁት። እንደምታዩት 83 ላይ ነው የገባሁት። ለምን ገባኸው ካላችሁኝ እዚህ ጋር በቃ ቀላል ፒፒዲቪን በመጠቀም ገባሁት። የመጀመሪያው ሪዝኔ ማለት ነው። ሁለተኛው ሪዝኔ ግን እዚህ ጋር እችኛዋን ቦክስ ባጠፋት፣ ሁለተኛው ሪዝኔ ግን እዚህ ጋር ሲኩዌንስ ሰርቶልኝ ነበር። 1 ሚኒት ላይ እዚህ ጋር በጣም ታይኒ የሆነች ሲኩዌንስ ሰርቶልኛል። እሱን WCL አቺቭ ካደረገ በኋላ እዚህ ጋር 50% አቺቭ አደረገ ቢ ሌቭሉ። ከዛ መልሶ ሲኩዌንስ አክቲቭ አደረገልኝ ማለት ነው። ያው ኤስኬ ትሬደር ስለሆንኩኝ ሲኩዌንስ ምናምን ነገር ብዬ ስለሆነ ማወራ ያው ትረዱኛላችሁ ብዬ አስባለሁ። ስለዚህ መጣና ሲ ሌቭል አቺቭ አደረገ። ከዛ 144 መስበር ከበደው፣ ከተመልሶ ወረደ ማለት ነው። ተመልሶ ከወረደ በኋላ እዚች ጋር ሚኒ ሲኩዌንሶች ነበሩ። 1 ሚኒት ላይ ወረደና ይሄኛው WCL፣ ከዛ WCL ገብቶ ምናምን፣ ከዛ መልሶ ይሄኛው WCL ነው ማለት። ስለዚህ ያንን ሲኩዌንስ በመጠቀም ከ4183 ጋር ትሬዱን ገባሁት ማለት ነው። ይሄንን ትሬድ ሆልድ እንዳደረገው ያው ስዊንግ አይደለም በአንድ ቀን ስለሆነ ያለቀው። ይሄኛውን ትሬድ ሆልድ እንዳደርገው ምን ኮንፊደንስ ሰጠኝ የሚለው ያ ኮንፊደንስ እየሰጠኝ ይሄኛው ትሬድ ከ4145 በታች ሲወርድ ወይም ደግሞ ሲኩዌንስ እዚች ጋር አክቲቭ ሲያደርግልኝ ኮንፊደንስ ሰጠኝ ማለት ነው። ስለዚህ ኮንፊደንስ ምንድነው የሰጠኝ? ፕራይስ ወደታች ይወርዳል። ምናልባት መልሶ ቢሲ ሊሰጥ ይችላል። ያው ቢሲ ጠብቄ የነበረ ሌላ ሁለተኛ ፖዚሽን አድ ለማድረግ፣ ግን ቢሲ አልሰጠኝም። ጀስት በቃ የሚያምር አወራረድ ነው የወረደው። ስለዚህ ዓርብ ዕለት የተወሰደው ትሬድ ይሄንን ምክንያት ባደረገ ነው ማለት። ከዛ ደግሞ ሁለተኛ ደግሞ እዚህ ጋር ብዙ ኮንፊደንሶችን አገኘው ባይ ለመግባት፣ ግን አሁንም ግን ያው ትንሽ ይጠብቃል። ምንድነው
እዚህ ጋር ባውንስ ያደረገበት ሌቭልም ደግሞ ቮሉም ኤሪያ ነው። ይሄኛው ቮሉም ኤሪያ የእሁድ ቮሉም ነው። እሁድ ላይ ሪያክት ሲደረግበት የነበረው ቮሉም እሱን ስቤ አጥቼ ነው 3000 የሚያህል ቮሉም እዚህ ኤሪያ ላይ ትሬት ተደርጎ ነበረ። ስለዚህ እዚች ጋር ደግሞ ያው ሲ ሌቭል አለ አንደኛ፣ ሁለተኛ ደግሞ WCL አለ፣ ሶስተኛ ደግሞ ይሄኛው ፕሪቪየስ ዴይ ቮሉም ያው ይሄኛው እንኳን በእርግጥ የእሁዱ ነው። ስለዚህ ሲ ሌቭል አለ። ይሄኛው የሜን ሲኩዌንስ የዳውን ሲኩዌንሱ ሲ ሌቭል አለ፣ WCL አለ። ዴሊ ታይም ፍሬም ላይ ደግሞ 144 አለ። ስለዚህ ከዚህ ባውንስ የሚያደርግበት ምክንያት አለው ማለት ነው። እዚህ ጋር ደግሞ ትሬድ ለመግባት አስቤ ነበር ግን ምናምን ፒፕ ስለያዝኩኝ ይበቃኛል ብዬ ትቼው ነው። እዚህ ጋርም ባይ መያዝ ይቻላል። ስለዚህ አሁን ሰኞ ዕለት ላይ አሁን ይሄኛውን WCL ወደ ላይ እንዳየው የሚያደርገኝ ነገሮች ምንድን ናቸው? እዚህ ጋር ሚኒ ሲኩዌንስ የሚሰራልኝ ከሆነ አሁን 15 ሚኒትስ ላይ ለምሳሌ ይሄኛው ሙሉ ሲኩዌንስ ብንወስደው 38% ያክል ፕራይስ ሪትሬስ አድርጓል። ልክ ሰኞ ላይ ማርኬቱ ሲከፈት 4111ን ከሰበረልኝ WCL ሪስፔክት ተደርጓል፣ ጎልድ ኦል ታይም ሃይ ይወጣል ብዬ መናገር እችላለሁ ማለት። ምክንያቱም የዚህ የዳውን ሲኩዌንሱን WCL ሪስፔክት አያደርገውም። ኦቨር ድሮን አውት ሲኩዌንስ ስለሆነ ኦቨር ኤክስቴንድድ ሲኩዌንስ ስለሆነ 0 ABC ብዬ ይሄንን ብሰራ ሲኩዌንስ አክቲቭ ቢያደርግልኝ WCL ሰብሮ አልፎት ይሄዳል ማለት ነው። ስለዚህ አልፎት ስለሚሄድ ደግሞ የዚህ የ38% ደግሞ መመለሻው ደግሞ ስንት ነው? 219 እና 216 ነው። ማለትም ይሄኛው ሙሉ ሲኩዌንሱን ሰብሮት ከወጣ በኋላ ማለት ነው። ስለዚህ ሰኞ ላይ ምንም ትሬድ አንወስድም፣ ግን 4111 የሚሰበር ከሆነ ትሬድ እንወስዳለን ማለት ነው። ስለዚህ ባይ ኮንቲኒዩሽን ሊኖረን ይችላል ማለት ላይክ እንደዚህ አይነት ነገር ልንጠብቅ እንችላለን። ከዛ ደግሞ ሌላ ሁለተኛው ሲናሪዮ ወርታችን ሊወርድ ደግሞ ካስፈለገ ደግሞ እዚህ ጋር ሪቨርሳል ይጠብቅና ከፈለገው ሪቨርሳል ብቻ ግን ቀደም ምን ብያለው WCL 38% ያክል ብያለው አይደል? ስለዚህ WCL 38% ያክል ከሆነ ቢያንስ እንኳን 38 እና 50% አንድ ላይ ያደርጋሉ። አያችሁ 4114 38% አይደል የWCL። ስለዚህ እዚህ ጋርም ሪጀክሽን አይቼ ወርታችን የሚወርድ ከሆነና ይችኛዋ 4032ን ወደታች ሰብሮ የሚወርድልኝ ከሆነ ወደታች ደግሞ ሌላ ትሬድ ደግሞ ለመያዝ ደግሞ ሞክራለሁ ማለት ነው። ስለዚህ ያለኝ አናሊሲስ የገባሁበት ምክንያት ይሄንን ይመስል ነበረ። አይ ሆፕ ዊካችሁ በጣም አሪፍ የሆነ ዊክ ፕሮፊታብል የሆናችሁበት ዊክ እንደሆነ ገምታለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሁሌ በየቀኑ ጠዋት አካባቢ ወይ ደግሞ ማታ አካባቢ የዛሬን አናሊሲስ የነገን አናሊሲስ ስለምንሰራ አይ ሆፕ ስለሚጠቅማችሁ ሰብስክራይብ፣ ሼር እና ላይክ ማድረግ እንዳይረሳ። ያ ፒሽ ቴንክ ዩ